ሰላም ጤና ይስጥልን ኢትዮ አድቨርት ዩቲዩብ ተከታታዮቻችን በሙሉ ዛሬ ለሶስተኛ ጊዜ ቴምር ሪል ስቴት ላይ መተናል። ይህ ማለት ደግሞ በጣም ብዙ ተመልካቾቻችን እንግዲህ ኦፈሮችን ቆንጆ ኦፈሮችን እየተጠቀሙ ጥሩ ተጠቃሚ የሆኑ ጥሩ ቤቶችን እየገዙ ነው ማለት ነው። ትዝ ካላችሁ ከዚህ በፊት ቪዲዮ ሰርች የነበረ ሳርቢት በሚገኘው ትልቅ ዲስካውንት ሆኖ በጣም ብዙ ከስተመሮቻችን የገዛችሁ አሉ ያመለጣችሁ ደግሞ አላችሁ ማለት ነው። እንደሱ አይነት ኦፈር እንግዲህ አዲስ መጥቷል። ሶ ይሄን ለማጣራት ነው የመጣ ነው። ባለ 2 መኝታ ቤት 5.4 ሚሊዮን ብር እና ባለ 3 መኝታ ቤት 6.5 ሚሊዮን ብር ቤት እየሸጡ ነው ማለት ነው። ይሄ ደግሞ ቤቱ ደግሞ ተሰርቶ ነው በባዶ አይደለም ተሰርቶ ነው የሚባል ነገር ሰምተናል። ላይ ሄደን ቢሮ ላይ ደግሞ ኤክራምን አግኝተናት ያለውን ኢንፎርሜሽን በደንብ ሰጠናለች ማለት ነው። ይከታተሉ እንዳያመልጣችሁ። እናመሰግናለን። ተመልካቾቻችን እንግዲህ እንደነገርኳችሁ ደርሰናል ቢሮአቸው። ቅድም እንደነገርኳችሁ በጣም ታላቅ ቅናሽ ይዘው መጥተዋል። የ2 ቤድሩም እና የ3 ቤድሩም ባለፈው እንደነበረው ቅናሽ የሆነ ፕራይስ ይዘውልን መጥተዋል። ይሄ ነገር ደግሞ እውነት ይሁን አይሁን ለማጣራት ደግሞ ኤክራም ጋር ተገኝተናል። ኤክሩዬ ያለው መረጃ እስቲ ትነግሪናለሽ። እንዴት ነህ ናትዬ? እንኳን ደህና መጣ በድጋሚ። እንኳን ደህና ጠበቅሽ። እንኳን አደረሰሽ። ባይዘይ እንኳን አብሮ አደረሰ። እንግዲህ ዛሬ ተመልሼ ለሶስተኛ ጊዜ መጥቻለሁ። በጣም ብዙ ሰዎች እየደወሉልኝ ነበረ። በጣም ብዙ ቤት እየወሰዱ ነው ማለት ታማኝነታችሁን በጣም እያሳያችሁ ፓርትነር እየሆናችሁ ነው ከኛ ቻናል ጋር። ሶ አንድ ደግሞ ሌላ ነገር ሰምተን ነበር። በጣም ትልቅ ዲስካውንት መጥቷልና በ2018 ስለዛ ኢንፎርሜሽን ልሰጭ ነበር። እውነትስ ውሸት የሚለው ነገር ለማረጋገጥ ነው የመጣነው። መልካም ናትዬ፣ ያው እንዳልከው ያንተ ቻናል ላይ በተደጋጋሚ ነው እየመጣ ያለሁት። ሳርቤት ላይ ያኛውን ፕሮሞሽን ሰርተን ኦፈሩ ያመለጣቸው በጣም ብዙ ሰዎች ነበሩ፣ 60-40 የሚለውን ኦፈር። አሁን ላይ ደግሞ አዲሱን አመት ምክንያት በማድረግ አያት ላይ የሚገኘው ሳይታችን ላይ 65-35 የሚል ኦፈር ይዘን መተናል ማለት ነው። 100% ለሚከፍል ሰው 35% ቅናሽ እየሰጠን ነው። which means ቤቱን በ65% ብቻ ነው የሚገዙት ማለት ነው። ያው ሰምተህ የመጣው መረጃ ትክክለኛ መረጃ ነው። ስለ ቴምር ሪል ስቴት አጠራርገሽ ደግሞ ለአዲስ ሰዎች ቤተሰቦቻችን ያቀላቸዋል፣ ግን ለአዲስ ሰዎች ደግሞ አጠራርገሽ። ያው አብዛኛው ቴምር ሪል ስቴት ነው ያውቀዋል። ያንተ ቻናል ተከታታዮች ስፔሻሊ ኦልሞስት ከሀፍ በላይ የሚሆኑት ገዝተዋል። እኛ ሳይት ላይ በጣም አብዛኛው ገዝቷል። ሜቢ ግን ላልሰሙት አዳዲስ ይሄንን ቪዲዮ ለሚመለከቱ ተመልካቾች ድርጅታችን ቴምር ሪል ስቴት ይባላል። ኦልሞስት ከተመሰረተ 7 አመት ሆኖታል። በዚህ በ7 አመት ውስጥ ደግሞ 6 ሳይት አጠናቀን አስረክበናል። ይሄ ማለት ኦልሞስት ከ340 በላይ ቤት ነው ያስረከብነው በዚህ በ7 አመት ውስጥ ማለት ነው። አሁን ላይ ደግሞ ያው ከዲስካውንት ጋር 2018 ምክንያት በማድረግ አያት አደባባይ ጋር የሚገኘው ሳይታችን ላይ ልዩ ኦፈርና ቅናሽ ይዘን መጥተናል። ከዚህ በፊት የነበረው ላይ የሳርቤት ላይ በነበረው ዲስካውንት ላይ የገዙ የሚጠቀሙ ሰዎችም አሉ፣ ያመለጣቸውም ሰዎችም ደግሞ አሉ። በአሁኑ ደግሞ አዲስ በመጣው ኦፈር ላይ ደግሞ ይሄ አሪፉ ዲስካውንት ደግሞ እንዲያመልጣችሁ ስለማንፈልግ በደንብ ኢንፎርሜሽን ሰጭናለሽ። ባለ 8 መኝታ ቤት ነው ያለው፣ ዋጋቸው እንዴት ነው የሚለው ነገር ዲቴል ኢንፎርሜሽን ሰጭንና ለተመልካቾቻችን እንተዋለን ማለት ነው። አሁንም ተጠቃሚ እንዲሆኑ ማለት ነው። መልካም። ያው ሳርቤት ላይ 60-40 ነበረ ስንሸጥ የነበረው 60-40 ኦፈር 40% ኦፍ አድርገን ማለት ነው። ተመልካቾችም አብዛኛው ስለገዙ ያውቁታል፣ ያመለጣቸውም ያው አንደርስታንድ ያደርጋሉ። የአያቱ ላይ ደግሞ 65-35 ነው መጀመሪያ እንዳልኩ 100% ለሚከፍል ሰው 35% ነው ቅናሽ የምንሰጠው። ይሄ ማለት ቤቱን በ65% ብቻ ይገዛሉ ማለት ነው። ያው ዲቴል ለማብራራት ያክል ሳይታችን የሚገኘው ከአያት አደባባይ 500 ሜትር ርቀት ላይ ወይም ሎሚያድ ሱፐርማርኬት የምንለው አካባቢ ነው አንደኛው ሳይታችን። ሁለተኛው ሳይታችን ደግሞ ከአያት አደባባይ ወደ ፈረስ ቤት የሚወስደው ክቡር ደመና ላይ ደግሞ 49 ሁለተኛው ሳይታችን ደግሞ የሚገኘው ከአያት አደባባይ ወደ ፈረስ ቤት የሚወስደው አዲስ መንደር የሚባለው ኤሪያ ላይ ማለት ነው። ኦር ጊፍት ሪል ስቴት አካባቢ እዛ ጋር ነው የሚገኘው ሁለተኛው ሳይታችን። እያንዳንዱን ዲቴል እንየው አይሻልም? እንዳጠቃላይ ህንጻችን ሊፍት አለው፣ የራሱ ባክአፕ ጄኔሬተር፣ የራሱ ትራንስፎርመር፣ በቂ የሆነ የመኪና ማቆሚያ፣ ጋርቤጅ ሹተር፣ እጅግ ዘመናዊ የሆነ መጨረሻ ላይ ኦፕን ቴራስ አለው ሁለቱም ቢልዲንጎቻችን ላይ ማለት ነው። ሁለቱም ቢልዲንጎቻችን ላይ ካሬዎቹና ዋጋቸው ይለያያል። ህንጻችን ላይ ያው ከ111 ካሬ ጀምሮ እስከ 137 ካሬ ያለው ሙሉ በሙሉ ባለ 3 መኝታ አፓርትመንት ነው እሱ ላይ ያለው። ለምሳሌ 111 ካሬውን ከዚህ በፊት 12 ሚሊዮን 200 ሺህ ብር ነበር ስንሸጥ የነበረው። አሁን ላይ ቅናሽ አድርገን ወደ 7 ሚሊዮን 900 ሺህ ብር ወርዷል። በጣም ትልቅ ቅናሽ ነው። ኦልሞስት ከ4 ሚሊዮን 300 ሺህ ብር በላይ ነው ዲስካውንት የተደረገለት። ይሄ 111 ካሬው ሚኒማሙ ነው። ትልቁ ደግሞ ባለ 3 መኝታ 137 ካሬ ያለ እሱን እንግዲህ 15 ሚሊዮን ብር ስንሸጥ የነበረው አሁን ኦልሞስት ወደ 9 ሚሊዮን 700 ሺህ ብር አውርደናል ማለት ነው።
which ከ5 ሚሊዮን ብር በላይ ነው ቅናሽ ያደረግነው ቶታል ክፍያ ከቶታል ላይ ይሄ አያት እንዳልኩ ሎሚያድ ሱፐርማርኬት አጠገብ የሚገኘው ሳይታችን ላይ ነው። ወደ ፈረስ ቤት የሚወስደው ሳይታችን ላይ ደግሞ ባለ 2 እና ባለ 3 መኝታ አማራጮች ነው ያሉን። ባለ 2 መኝታው 86 ካሬው ከዚህ በፊት 8 ሚሊዮን 300 ሺህ ብር ስንሸጥ የነበረው አሁን ቅናሽ አድርገን ወደ 5 ሚሊዮን 400 ሺህ ብር አውርደነዋል። ይሄስ ከ2 ሚሊዮን 900 ሺህ ብር በላይ ነው ዲስካውንት የተደረገው። በዚህ ተመልካቾቻችን የፈረስ ቤቱና አሁን ያለው ሳይቱ 1 ኪሎ ሜትር አሳልፏል። ኦልሞስት አይሞላም፣ ተቀራራቢ በጣም ተቀራራቢ። አያት አደባባዩ አለ ለአደባባዩ 500 ሜትር ሁለቱም ማለት ነው። ሶ ባለ 3 መኝታው ደግሞ እሱ ሳይት ላይ ስናየው ሙሉ ክፍያው ባለ 3 መኝታ 120 ካሬ 11 ሚሊዮን 400 ሺህ ብር የነበረው አሁን ላይ ወደ 7.4 ሚሊዮን ብር አውርደነዋል። ይሄስ 4 ሚሊዮን ብር ነው ቅናሽ ያደረገው ባለ 3 መኝታው ላይ። ሶ አሉ የተለያዩ ካሬ አማራጮች አሉ። ሶ በጣም ትልልቅ ኦፈር ከ2.9 ሚሊዮን እስከ 5 ሚሊዮን ብር ነው ቅናሽ ያደረግንባቸው እነዚህ ፕሮጀክቶች ላይ። ኦኬ በዚህ ተመልካቾቻችን አሁን ወደ ሀያት አካባቢ እንደውም ዋጋ ይወደዳል ብዬ ነበር ስጠብቅ የነበረው። ምክንያቱም አዲስ በቦሌ በኩል ያለቀው መንገድ ከሀያት ቦሌ ለመድረስ ከ10 እስከ 15 ደቂቃ ነው የሚፈጀው። ኦሬዲ በኮሪደሩ ትላልቅ መንገዶች ተሰርተው በጣም ቅርብ ሆኗል ማለት ነው እና ቤቶችም ራሱ ዋጋቸው በጣም የተወደደ ነው። አልሰማችሁም ይሆን አይደለም ዋጋው መቀነሱ ሰርፕራይዝ አድርጎኛልና ተመልካቾቻችን በዚህ አጋጣሚ እንዳይመልጣችሁ ለማለት ፈልጌ ነው። ያከፋፈሉን ሁኔታ ደግሞ ብትነግሩ። እሺ መልካም። ካከፋፈሉ በፊት እንግዲህ ያው ዋጋው መቀነሱ አልሰማችሁም ላልከኝ ቴምር ያው በዝቅተኛ ዋጋ ቤቶችን በመሸጥ ነው የሚታወቀው። ያው ማርኬቱን አላወቃችሁትም ወይ ለሚለው አሁን ላነሳው ጥያቄ በደንብ እናውቀዋለን ማርኬቱን። ይሄንን ኦፈር ያወጣን አዲስ ዓመት ምክንያት በማድረግ ነው። ዊን ዊን ነው ባይዞ ናቱዬ። ይሄንን ዋጋ ስናወጣ እኛም ተጠቃሚ ነው የምንሆነው፣ ካምፓኒው ገዥውም ተጠቃሚ ነው የሚሆነው። ገዥው በዚህ ዋጋ ቤት አያገኝም፣ ኮንዶሚኒየም አይሸጥም በዚህ ዋጋ ሆነስትሊ። ለኛም ደግሞ ወደ ድርጅት ስትመጣ እንዴት እዛ ቦታ ላይ ይሄን ያህል ባለ 2 መኝታ በ5.4 ባለ 3 መኝታ በ7.9 ሚሊዮን ብር እንዴት ይሸጣላችሁ? ለኛ ፕሮፊቴብል ነው፣ ያዋጣናል። በዚህ አጋጣሚ ናቲ ላስት መንዝ ላይ የተካሄደው የኢትዮ ሪል ስቴት አዋርድ ላይ ድርጅታችን ቴምር ሪል ስቴት እንግዲህ ይሄን ዋንጫ ተሸልሟል። በአፎርዴብል ዋጋ ቤቶችን በመሸጥ ዘርፍ ማለት ነው፣ በተመጣጣኝ ዋጋ። ምስክር ነኝ ተመልካቾቻችን፣ በአጋጣሚ ተጋብዤ ነበር እዚህ አዋርድ ላይ እና አይቼ ደስ ነው ያለኝ። ቻናል ላይ ስላለ በደንብ ፕሮሞት ስላደረከው ይሄንን ሽልማት እንግዲህ ተሰጠን በተመጣጣኝ ዋጋ ከተማው ላይ ህዝቡን የቤት ባለቤት በማድረግ ላይክ ምንድነው እኛ ስንገነባ ለህዝብ ነው የምንገነባው። ሰው አፎርድ ማድረግ እንዲችል፣ ወጣቱ መግዛት እንዲችል። በጣም ገንዘብ ያለው ሰው ብቻ ዲያስፖራ ብቻ አይደለም ቤት እንዲገዛ የምንፈልገው። ወጣቱ እንደኔ እንዳንተ ያለ ወጣት እየሮጠ ያለ ወጣት ቤት ይግዛ። የቴምር ዓላማ ቤትን እንደ ዳቦ እንዲረክስ በሚል ነው ዓላማው። በቃ ላይክ ያንን እየተገበር ነው ያለ ነው። ሶ ይሄን ሽልማት የተሰጠ ሪኮግናይዝ የተደረገ ነው በአፎርዴብል ፕራይስ ነው እና አሁን እየሸጥንበት ያለነው ዋጋ ኦፍ ኮርስ ቦታውን ከቦታው አንፃር ላይመጠን ይችላል። ምክንያቱም አያት ከረንትሊ በጣም ለመኖሪያ ምቹ ስለሆነ ብዙ ሰው ሴትል እያደረገ ያለው አያት አካባቢ ስለሆነ ያ ስፔሻሊ ደግሞ የኛ ሳይት አደባባዩ ጋር ስለሆነ በጣም ብዙ ሰው ለመኖሪያ ይመርጠዋል። ይሄ ድል እንዳይመልጣችሁ በድጋሚ ደጋግሜ እነግራችኋለሁ። ወደ አከፋፈሉ ሁኔታ ደግሞ ስንሄድ እሺ አሁን የጠቀስኩት ዋጋ 100% ለሚከፍል ደንበኛ ነው። ያው መጀመሪያ እንዳነሳሁት 65-35 ማለት 100% ለሚከፍል ሰው 65% ቅናሽ እንሰጠዋለን። ስለዚህ አሁን ላይ ባለ 2 መኝታ አፓርትመንት በ5 ሚሊዮን 400 ሺህ ብር ሙሉ ለሚከፍል ደንበኛ፣ ባለ 3 መኝታውን ደግሞ በ7 ሚሊዮን 900 ሺህ ብር ሙሉ ለሚከፍል ደንበኛ እየሸጥን ያለ ነው። ነገር ግን ላይክ አሁን ይሄ ካሽ ላለው ሰው እጁ ላይ በጣም አሪፍ ነው፣ ተጠቃሚ ነው የሚሆነው። ካሽ ላለው ሰው ላይክ ከትንሽ ጊዜ በኋላ 3 እጥፍ ነው የሚሆንላት ቤቱ። ነገር ግን እጁ ላይ ቀስ እያለ መክፈል ለሚፈልግ ካሽ ለሌለው ሰው ሁለት ኦፕሽን አለው። አንደኛው 10% ከፍሎ ቀሪውን ቀስ እያለ በግንባታው ሂደት እንዲከፍል፣ ሁለተኛው ደግሞ 40% ከፍሎ ቀሪውን ከ8 ወር በኋላ ነው የሚከፍለው። ቀሪውን ክፍያ ከ8 ወር በኋላ ተከፋፍሎለት 10% እያደረገ 40% ሁለት ፕሮፊት አለው ናትዬ። አሁን ለ40% ከከፈሉ አንደኛ ከሚከፍሉት ላይ 20% ቅናሽ እናደርግላቸውና ሰከንድ ፔመንታቸው የሚሆነው ከ8 ወር በኋላ ነው። የፎይታ ጊዜ ይኖራቸዋል ማለት ነው። እሱ ግን የ10% እና የ40% ሌላ ዋጋ ነው ያለው። በዚህ አሁን በጠቀስኩት በ5.4 እና በ7.9 ሳይሆን ሌላ ዋጋ ነው ያለው። ይሄኛው 100% ለሚከፍል ደንበኛ ነው። በሶስት አይነት መንገድ ደንበኞች መጠቀም ይችላሉ። 100% መክፈል ከፈለጉ 35% ቅናሽ እንሰጣቸዋለን። ይሄ ትልቅ ኦፈር ነው። ቀስ እያልን እንከፍላለን ካሉ ደግሞ 10% ከፍለው ቀሪውን በመረከቢያ ጊዜው በ1 ዓመት ተኩልና በ1 ዓመት ጊዜ ውስጥ ይከፍላሉ።
40% ከፍለን ደግሞ 20% ዲስካውንት ተጠቅመን ፕላስ ደግሞ ከ8 ወር በኋላ እንከፍላለን የሚሉ ከሆነ ይሄን ፕሮፊት አስቀምጠንላቸዋል። ምናልባት እዚህ ጋር ቀስ እያሉ የሚከፍሉት ደንበኞቻችን ላይ ምንም አይነት የዶላር ጭማሪ ቢኖር ምንም ጭማሪ አናደርግባቸው። ፊክስድ በኢትዮጵያ ብር ነው የሚከፍሉት። ፊክስድ አማውንቷን እየከፈሉ ነው የሚሄዱት። ይሄም ሌላኛው ትልቁ አድቫንቴጅ ነው። ወደ ዋናው ደግሞ ጥያቄ ስገባ አሁን ቤቱ ተጀምሯል ወይስ ሜዳ ላይ ነው ወይስ ገና ሊጀመር ነው? ምን ላይ ነው? እሺ መልካም ናትዬ። ከአያት አደባባይ ያው ሎሚያድ ሱፐርማርኬት ጋር አለ ያልኩ ሳይታችን ግራውንድ ፕላስ 10 ነው ህንጻው። አሁን ኦልሞስት 8ኛ ስላብ ላይ ደርሰናል። እንግዲህ 8ኛ ስላብ ላይ የደረሰ ሳይት ነው በዚህ ዋጋ እየሸጥን ያለ ነው። ጂ+10 ነው። ኦልሞስት 3 ስላብ ነው የቀረን ከዚህ በኋላ ኦልሞስት አልቋል ማለት ነው። እሱ ላይ ነው እንግዲህ ባለ 3 መኝታ አፓርትመንት በ7.9 ሚሊዮን ብር የምንሸጠው እያለቀ ያለ ዋናው አስፋልት ዳር ላይ ነው። የሚገርም ናቱዬ ከአደባባዩ 500 ሜትር ነው ከፍ የምትለው ወክ እያደረግ በጣም አሪፍ ነው። ፈረስ ቤት ያለው ሳይታችን ደግሞ 5ኛ ስላብ ላይ ነው ያለ ነው። ያ ይሄኛው ልክ ሎሚያድ ሱፐርማርኬት ጋር ያለ ያልኩ ሳይታችን መረከቢያ ጊዜው 1 ዓመት ከ6 ወር ነው። በ1 ዓመት ከ6 ወር ሙሉ አጠናቀን እናስረክባለን። ምናልባት እዚህ ጋር እንግዲህ እንዴት 8ኛ ላይ የደረሰ ቤት ጂ+10 የሆነ ቤት በ1 ዓመት ከ6 ወር ረዘመ የሚሉ ክላይንቶች አሉ። ምንድነው እኛ ሙሉ በሙሉ አጠናቀን ምንም አይነት ኢሹ እንዳይነሳ ነው። 1 ዓመት ከ6 ወር ማለት ማክሲማም ለጥጠ ነው። ከዚህ በኋላ 3 ስላብ ነው የቀረ። በ2 ወር ውስጥ እንሞላዋለን። እሱ ላይክ ፊኒሺንጉን ምናምን እስክንል 1 ዓመት ከ6 ወር ማክሲማም ብለን አስቀምጠነው ነው እንጂ ያን ያህልም አይፈጅም። አልቋል ሳይቱ። ፈረስ ቤት ያለው ላይ ደግሞ አሁን 5ኛ ላይ ደርሰናል። በ2 ዓመት ጊዜ ውስጥ ነው ዴሊቨር የምናደርገው። እንደውም ብሩን አስቀምጠውት ዲቫሉዌት ከሚያደርግባቸው እዚህ ጋር የሚታይ ነገር ላይ አስቀምጠውት የምሬን ነው የምልህ በጣም አትራፊ ነው የሚሆኑበት። ስለዚህ እንግዲህ ተመልካቾቻችን ቤታችሁን እያያችሁ አይታችሁት ነው ወሰናችሁ የምትገዙት ማለት ነው። አይተውት ነው። እውነት ነው። ብዙ ጊዜ ባልጀመረ ሳይት ላይ ስለሆነ ሽያጭ የሚደረገው ይሄ ደግሞ ካለቀ በኋላ ደግሞ ኦልሬዲ ቤቴ ብሎ መግዛት ነው ማለት ነው። እያያችሁ ራሳችሁ ነው የምታስጨርሱት ማለት ነው ቤታችሁ። ይሄ በጣም ቆንጆ ኦፈር ነው። የመጨረሻ ብዙ ጥያቄ አላበዛብሽም። እኔ አካባቢውን አውቀዋለሁ። ሞር ግን ለእናንተ ግልጽ እንዲሆንላችሁ አካባቢው ላይ ያለው ነገር እንዴት ነው? ያው መጀመሪያም ተናግሬያለሁ። ከረንትሊ በጣም አያት አካባቢ ሰው መኖር ይፈልጋል። አይተኮን በጣም ብዙ ሰው አለ አያት ኤሪያ ከሴሚሲ ኤሪያ ወደዛ። ለምን ምንም ፋብሪካ የለም፣ ኤር ፖሊዩሽን የለም ኤሪያው ላይ በጣም ካልም የሆነ ነው። ይሄ ነፋሻማ የምትለው አየር ያለበት ቦታ ነውና ብዙ ላይክ ሰው ሴት ላይ ያደረገው እዛ ኤሪያ ላይ ነው። ኢንፍራስትራክቸር የምንላቸው ይሄ ሆስፒታሎች አሉ፣ አሪፍ ትልልቅ የሚባሉ ሆስፒታሎች አሉ። የልጆች ትምህርት ቤት አለ እዛ አካባቢ፣ የሃይማኖት ተቋማት፣ መስጂዶች፣ ቤተክርስቲያኖች አሉ፣ ሞሎች አሉ። ከልጆች ጋር ጊዜ ማሳለፍ ብትፈልግ ላይክ እዛ ኤሪያ ላይ መኖር የማይፈልግ ሰው የለም። አሁን ላይ እንደውም የከተማ ግርግሩን ትቶ ሰው ወደዛ ሂዷል እና ኢቭን ኪራይ ላይ በጣም ተፈላጊ የሆነ ቦታ ነው። እንግዲህ ተመልካቾቻችን አስተውላችሁ ከሆነ በብዛት ቻናል ላይ ያሉ ቤቶች የሚሸጡ ቤቶች የቪላ ቤቶች እና የተለያዩ ቤቶች አሉ እና በብዛት ቤቶቻችን በጠቅላላ የሚገኝ ወደ ሀያት እና ወደ ሴሚሲ ሳይት ላይ እና በብዛትም ቦታው የታወቀ ነው። ኢንተርናሽናል ስኩሎች አሉ፣ ኢንተርናሽናል ሆስፒታሎች አሉ፣ ኢንተርናሽናል ጂሞች አሉ። ቦታው በጣም ጽድት ያለ ነው። አሁን ላይ ደግሞ አሁን በተሰሩ በጣም ትላልቅ ፕሮጀክቶች አልቀው ደግሞ በጣም ሌላ ሌቭል አድርገውታል። ለመሀል ከተማ ደግሞ እንደነገርኳቸው አዳዲስ አስፋልት ወጥቶ በኮሪደሩ ምክንያት አዳዲስ አስፋልቶች ገብተው ወደ መሀል ለመግባት ከ10 እስከ 15 ደቂቃ የማይፈጅበት ቦታ ነው። ስለዚህ እኔ እንግዲህ በጣም ቆንጆ አሪፍ ቦታ ነው ብዬ ሰጀስት አደርጋቸዋለሁ ማለት ነው። መጨረሻ ላይ የምትይው ነገር ካለሽ ለተመልካቾቻችን ብለሽ ቶሎ ብላችሁ ወስናችሁ እንደገዙ በዚህ አጋጣሚ እድል ልስጥሽ። በመጨረሻም እንግዲህ ማስተላለፍ የምፈልገው ይህን ቪዲዮ እየተመለከታችሁ ያላችሁ ተመልካቾች ከዚህ በፊት ሳር ቤት ላይ ፕሮሞት አድርገን መታችሁ ገዝታችኋል። ብዙዎቻችሁ አምልጧችኋል ያ ኦፈር። አሁን ላይ ይሄ ድል አያምልጣችሁ ነው የምለው። አያት አደባባዩ ጋር ነው ባለ 2 መኝታ በ5 ሚሊዮን 400 ሺህ ብር ሙሉ ክፍያ ነው እየሸጥን ያለ ነው። ባለ 3 መኝታውን ደግሞ በ7 ሚሊዮን 900 ሺህ ብር ሙሉ ክፍያ ነው እየሸጥን ያለ ነው። በ1 ዓመት ተኩል ጊዜ ውስጥ የምትረከቡት ፕሮጀክት ነው። ኦልሞስት ስትራክቸሩ እያለቀ ያለ ፕሮጀክት ነው። አሪፍ ሎኬሽን ነው። አያት ለመኖሪያ ተመራጭ የሆነ ሎኬሽን ነው። ስለዚህ ተጠቀሙበት። በጣም ለጥቂት ቤቶች ነው ያወጣ ነው ኦፈሩን በዓለም ምክንያት በማድረግ ያወጣ ነው ስለሆነ ተጠቀሙበት። አትራፊ ነው የምትሆኑት። እንዲሁም በተጨማሪ ደግሞ ፒያሳ ላይም ከዚህ በፊት እንዳስተዋወቅ ነው ፒያሳ ሊሴ ትምህርት ቤት አጠገብ ላይም አፓርትመንት ቤቶችን በተለያየ ካሬ አማራጭ ከ35% ቅናሽ ጀምሮ አድርገን እየሸጠን እንገኛለን። ያው ከስር በመናስቀምጠው ስልክ ቁጥር በዋትስአፕ በቴሌግራም እንዲሁም ቀጥታ በመደወል ኮንታክት ልታደርጉን
ልትገዙ ትችላላችሁ ማለት ነው። ያው ቴምር ሪል ስቴት እንደሚታወቀው በአፎርዴብል ዋጋ ነው አፓርትመንት ቤቶችን ለእናንተ እያስረከበ ያለው ማለት ነው። ተጠቀሙበት። ለነበረን ቆይታ አመሰግናለሁ። እንግዲህ ተመልካቾቻችን እንግዲህ የነገርኳችሁ መረጃ ይሄን ይመስላል። እኔም በድጋሚ ይሄ እድል እናመጣችሁ ብዬ ድጋሚ ጠይቃችኋለሁ ማለት ነው። ሌላ መረጃ በአካል መጥቼ ማየት ፈልጋለሁ፣ መረጃ መውሰድ ፈልጋለሁ የምትሉ ካላችሁ ደግሞ ስክሪን ላይ በምትመለከቱት ስልክ ቁጥር እየደወላችሁ ኢንፎርሜሽን በደንብ መውሰድ ትችላላችሁ። እንደዚህ አይነት መረጃዎች ቆንጆ መረጃዎችን ለማግኘት ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይሄ እድል ደግሞ እንዳያመልጣቸው ለወዳጅ ዘመዶቻችሁ ሼር አድርጉላቸው። እናመሰግናለን። መልካም ቆይታ